እንዴ የመከራ ቀን እኮ ሙላችሁ ሰባኪ ናችሁ። መምህራን እንዲሁ ሁል ጊዜ ተተክለው ይኖራሉ እንዴ? ማጥናት ያዙ። ጳውሎስ እንዲህ ይልብሃል፣ እገሌ እንዲህ ይልብሃል፣ እገሌ እንዲህ ይልብሃል ማለት እኮ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን እኮ ሲታረዱ እኮ በሱስንዮስ ጊዜ እነ ቅዱስ ወለተ ጴጥሮስ ናቸው ከመምህራን የተማሩትን እንዲህ ብሏል ጳውሎስ እያሉ እንዲህ ብሏል ቄርሎስ እያሉ እኮ ሃይማኖትን ያቆሙ እነ ቅዱስ ፍቅርተ ክርስቶስ እየዞሩ ሴቶቹ ራሳቸው መምህራን ሲያልቁ እየሰበሰቡ በየልቅሶ በየገበያው እኛ መምህራችን ቄርሎስ እንዳስተማረን ካቶሊክ አይደለንም እያሉ ያቆዩት እኮ እንደዚህ ናቸው። ቢማሩ ነው ተምሮ ስላደጉ ነው። ቅድስት ክርስቶስ ሰምራ ሲመጣባት ሰይጣን ተመልሶ የነበረች መጽሐፍ እየጠቀሰች ነው። አፎሚያ የመለሰችለት ምን ብላ ነው? አግቢ እንዴ አግቢ እንጂ ለምንድን ነው ብቻሽን ምትኖሪ ስላት፣ እንዴ መጽሐፍ የሚለው ጋር ቃል የተጣረሰሳ መጽሐፍ እኮ የሚለው ርግብ እንኳን አታገባም ነው የሚለው አለችው እኮ። ቢኖራት ይኸው ጋኔኑን ጆሮውን አለችው። ይሄ ምንድን ነው ያኖሩት? በቃሏ ስለያዘችው ነው። ባትዘው ኑሮ ትዝ ይላታል። እሺ ብላ የሰይጣን ትዳር ትመሰርት ነበር። የእግዚአብሔርን ትዳርማ ኖረችው፣ ባለቤቱ አረፈ። እንግዲህ ርግብም እንኳን ባሏ ከሞት አታገባ የሚለውን ፍትሐ ነገሥቱን ታውቀዋለች። ጠቀሰችለት፣ አፍሮ ሄደ። ሰይጣንም እኮ ጌታም ሲመጣ በጥቅስ ሲመጣ በምን ይመልሰልን? ሰይጣን የተካፈለ ጥቅስ ይጠቅሳል። የተካፈለ ጥቅስ ሲጠቅስ ደግሞ ጌታ ደግሞ መጣለ ጆሮውን እስመ ለመላእክቱ የዞ በእንቲአከ ይላል። ተወርወር የታመክሮ ለእግዚአብሔር አምላክ ከሚለውን ወዴት ጥለው አሞልቶ መመልስ ሆነ። ግማሹን ይዞ ሲመጣ ሰይጣን እንዲህ ይላል ብሎ ጆሮውን ሐላሉት ይመለሳል። ስለዚህ እንግዲህ ቃሉን እንያዝ።